በኢትዮጵያ የአሜሪካ አምባሳደር ማሲንጋ በቅርቡ ከድሮን ጥቃት ጋር በተያያዘ ኤምባሲያቸው ያወጣው መግለጫ ስህተት እንደሆነ ገለጹ። በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ ኤምባሲያቸው ግንቦት 15 ቀን 2017 ዓ.ም የፌደራል መንግስት የዜጎች ላይ የሚፈጽመውን የድሮን ጥቃት በአስቸኳይ እንዲያቆም በሚል ያስተላለፈው መልእክት ስህተት ነው ሲል ገለጸ። መልእክቱ በአስተዳደራዊ ስህተት የተተካ ነበረ ሲሉም በምክንያትነት አስቀምጧል። ስህተት ነበረ ከማለት ውጪ ምንም ተጨማሪ የሚገለጽም ይሁን የሚቀነስ ነገር የለውም። በመጀመሪያ የተፈጸመው የመግለጫው ረቂቅ ነበረ የተጠቀመው እኔ ያላየሁትና ያላጸደቅኩት ነው የተጠቀሙት። ይህም በአስተዳደራዊ ችግር የተፈጸመውና እንዳለመታደል ሆኖ ተላለፈ ሲሉም ዛሬ ሰኔ 5 ቀን 2017 ዓ.ም በሰጡት መግለጫ ተናግረዋል። በመጀመሪያ ኤምባሲያቸው ያሰራጨውን መረጃ የፌደራል መንግስት በዜጎች ላይ የሚፈጽመውን የድሮን ጥቃት በአስቸኳይ እንዲያቆም በሚል ሐሳብ የነበረው ቢሆንም ከሰዓታት በኋላ ይህ ሐሳብ እንዲነሳ ተደርጓል ብለዋል። አምባሳደሩ በመግለጫቸው በኤምባሲያቸው በኩል በኢትዮጵያ ለሚንቀሳቀሱ ታጣቂ ኃይሎች ለቀረቡ የሰላማዊ ውይይት ጥሪ አስመልክተው በሰጡት አስተያየትም ከተወሰኑ የኦሮሞ ነጻነት አባላትና ቡድኖች እንዲሁም ከያንዳንዱ የፋኖ ታጣቂዎች ጋር ባደረጉ ንግግር በኩል አዎንታዊ ምላሽ ማግኘቱንና ተስፋ እንዳላቸው ማሳውቀዋል። በእርግጥ ብዛት ያላቸውና ዘርዘር ያሉ ቅድመ ሁኔታዎችንም አቅርበዋል ብለዋል። የኢትዮጵያ ኢንሳይደር ዋና አዘጋጅ ጋዜጠኛ ተስፋለም ወልደየስ ከቀናት ስር በኋላ ተፈታም። የኢትዮጵያ ኢንሳይደር በየነመረብ ሚዲያ መስራችና ዋና አዘጋጅ ጋዜጠኛ ተስፋለም ወልደየስ ከቀናት ስር በኋላ አርብ ሰኔ 6 ቀን ረፋድ 3 ሰዓት ተኩል ላይ ከስር መፈታቱን ጠበቃው ቤተማርያም ኃይሉ ለአዲስ ስታንዳርድ ገልጿል። ጋዜጠኛ ተስፋለም ወልደየስ ከስር የተፈታው ለሶስተኛ ጊዜ በዋስ እንዲለቀቅ ከተወሰነለት በኋላ ነው። ዓለም አቀፍ የጋዜጠኞች መብት ተሟጋች ድርጅት ሲፒጄ እና አምነስቲ ኢንተርናሽናል በተናጠል በወጡት መግለጫ የኢትዮጵያ ባለስልጣናት የኢትዮጵያ ኢንሳይደር በየነመረብ ሚዲያ መስራችና ዋና አዘጋጅ ጋዜጠኛ ተስፋለም ወልደየስ በአስቸኳይ እንዲፈታ ጠይቀው ነበር። ሲፒጄ ማክሰኞ ሰኔ 3 ቀን 2017 ዓ.ም በወጣው መግለጫ ፍርድ ቤት ከስር እንዲወጣ ትዕዛዝ ሰጥቶት ባለበት ሁኔታ ውስጥ እስሩ መቀጠሉን የኢትዮጵያ መንግስትና የፍትህ ሂደቶች እንዲሁም የፕሬስ ነጻነትን አለመቀበሉን ያሳያል ብለዋል። በምዕራብ ወለጋ ዞን ቆንዳላ ወረዳ ቦባ በሽታ 2 ህጻናትን ጨምሮ 3 ሰዎች ህይወታቸው አለፈ። በኦሮሚያ ክልል ምዕራብ ወለጋ ዞን ቆንዳላ ወረዳ ሹራ ቱአምቢና ዲቾ በሚባሉ ገጠራማ ቦታዎች ማክሰኞ ሰኔ 3 ቀን 2017 ዓ.ም ቦባ በሽታ እድሜያቸው ከ2 እና 3 ዓመት የሚሆኑ 2 ህጻናት ጨምሮ 3 ህይወታቸው ያለፉ ሰዎች መኖራቸውን ነዋሪዎች ገልጸዋል። በሽታው ከሁለቱ ህጻናት በተጨማሪ ህይወታቸውን ያጡት ሹራ ከሚባሉ ቦታ ላይ አንድ በእድሜ ጣና ያሉ ሽማግሌ ሲሆኑ ቱአምቢና ሹራ በተባሉ ቦታዎች የክረምት ወቅት መግባቱን ተከትሎ በሽታው መስፋፋቱን ዶቼ ቬለ ዘግቧል። አስተያየታቸውን ለጣቢያው የሰጡ አንድ ነዋሪ በአካባቢው ባለው የጸጥታ ችግር የተነሳ በቂ የጤና ባለሙያ አለመኖሩን ገልጸው በሕክምና አገልግሎት እጦት ምክንያት የበሽታው ስርጭት እየጨመረ መምጣቱን ጠቁመዋል። በሽታው በተለይም በህፃናትና ወጣቶች ላይ በስፋት እየታየ እንደሚገኝ ጠቅሰው ሰዎች በእግርና በሌሎች የትራንስፖርት አማራጮች ወደ ጤና ተቋማት እንደሚሄዱም ገልጿል። የቆንዳላ ወረዳ ምክትል አስተዳዳሪ አቶ ግርማ ካሳውን በበኩላቸው በሽታው በስፋት ተስፋፍቷል በተባሉ ቦታዎች በሽታው ወባ መሆኑንና አለመሆኑን እንዲለዩ ባለሙያዎች ወደ ቦታው መላካቸውን ተናግረዋል። ወባ ስርጭት ከወረዳው በርቀት ላይ የሚገኙ ቦታዎች እንዳለም ጥቆማዎች እየመጡ ነው። ከጤና ቢሮ በኩል ባለሙያዎች ተልከዋልም ብለዋል። ውድ ተመልካቾቻችን በለታዊው የዛሬ ውሎ ፕሮግራማችን ይዘንላችሁ የቀረብናቸው ዋና መረጃዎች እነዚህ ነበሩ። ከፕሮግራሙ ጋር አብሬያችሁ ቆይታ ያደረኩት እኔ አብዲስ አደፋር ነበርኩ። ከሌሎች የኬሎ ሚዲያ ፕሮግራሞች ጋር መልካም ቆይታ